ሰላም እንዴት ናችሁ? ይህ ማይዌይ የዩቲዩብ ቻናል ነው። በዛሬው ዕለት ደግሞ ያመጣሁላችሁ እንግዲህ ዓለማችን ላይ አካል ጉዳተኞችን አስመልክቶ ከወጡ ህጎች መካከል ጥቂት ያስገረሙኝንና እንደዚህ የሚደረጋሉ ያስባሉኝን ነገሮች ነው እንግዲህ በዛሬው ዕለት ያመጣሁላችሁ። እንግዲህ 8 ሀገር ላይ ያሉ ህጎችን እንደ ተሞክሮ ወስጃለሁ። 8ኛው ደግሞ የበለጠ ነው ያስገረመኝ። እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። ይህ ማይዌይ ዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ማይዌይ ነው መንገዴ። የመጀመሪያው ሀገር ስዊድን ናት። ስዊድን መስማት ለተሳናቸው የምልክት ቋንቋ ማስተርጎሚያ ፈንድ ወይም ደግሞ መስማት የተሳናቸው ሆነው የምልክት ቋንቋ አስተርጓሚ ለሚጠቀሙ አካል ጉዳተኞች ፕሮፌሽናል የሆነ ክፍያ ትከፍላለች ማለት ነው። ይሄ ማለት ምንድነው? እንግዲህ እዚህ ሀገር ላይ ሁላችሁም እንደምታውቁት የምልክት ቋንቋ አስተርጓሚ ብዙ ጊዜ ክፍያ የሚኖረው ለተለያዩ ሰርቪሶች ስንጠቀም ነው። ሆስፒታል ላይ ላሉ፣ ትምህርት ቤት ላይ ላሉ እንደዚህ አይነት ነገሮች ነው። የዚህችን ሀገር አስገራሚ የሚያደርገው የትኛውም ስዊድናዊ መስማት የተሳናት ወይም የተሳነው ሰው ለተለያዩ ሶሻል ጋዘሪንግ ሊሆን ይችላል፣ ካፌ ላይ ጓደኞቹን ሊያገኝ ይችላል፣ ወይም ደግሞ የማህበራዊ ሰርቪሶችን ለማግኘት በሚሄድበት ሊሆን ይችላል። አጠቃላይ ከጓደኞቻቸው ጋር ፓርቲ ለማሳለፍ ጊዜ ለማሳለፍ ለሚጠቀሙት የሳይን ላንጉዌጅ ኢንተርፕሬተር የሚከፍለው ማን ነው ማለት ነው? መንግስት ነው ማለት ነው። እዚህ ሀገርና ሌሎች አፍሪካ ሀገሮች ላይ ካያችሁ አብዛኛው አፍሪካ ሀገር ላይ ወይ በጓደኛው በኩል ወይ ደግሞ በራሱ ከፍሎ ወይም ደግሞ እንደዚህ አይነት ነገሮች ውስጥ ገብተው መስማት የተሳናቸው ይህንን አይነት ሰርቪስ የሚያገኙት ማለት ነው። ስዊድኖች ግን ያው ተግባቦት ወይም ደግሞ ሶሻል ጋዘሪንግ ፓርቲ ሊሆን ይችላል የአንድ የሰው ልጅ ማህበራዊ መስተጋብርን የሚያጠናክር ነገር ነው ተብሎ ስለሚታሰብ መስማት ለተሳናቸው ደግሞ ይሄ የሳይን ላንጉዌጅ ኢንተርፕሬተር ክፍያ ፓርት ኦፍ ቤዚክ ኒድ ነውና ለማህበራዊ እንቅስቃሴያቸው ኮንትሪቢዩት እያደረግ ነው ብሎ ስለሚያስቡ መስማት ለተሳናቸው መንግስት የሚከፍለው ማለት ነው። ሁለተኛው ሀገር ኖርዌይ ናት። በኖርዌይ ደግሞ የትኛውም ፕራይቬትም የሆነ መንግስት ተቋም አገልግሎት ለመስጠት የሚጠቀማቸውን የተለያዩ የዲጂታል ፕላትፎርሞቹን ተደራሽ የማያደርግ ከሆነ ከፍተኛ የሆነ የገንዘብ ቅጣት ይጣልበታል ማለት ነው። አንድ አካል ጉዳተኛ በሀገሪቱ ውስጥ የሚገኙ ዲጂታል ፕላትፎርሞችን አክሰስ አላደረገም ማለት የዛ አካል ጉዳተኛ ጥፋት ወይም ደግሞ የዛ አካል ጉዳተኛ አለመቻል ሳይሆን የእነዚህ ድርጅቶች ዌብሳይታቸውን ወይም የሞባይል አፕሊኬሽናቸውን አክሰሰብል ካለማድረግ የተነሳ ነው የሚለውን ነገር ከመቀበል ነው እንደዚህ አይነት ቅጣት እስከ መቅጣት የደረሱት ማለት ነው። ሶስተኛው ሀገር ደግሞ ፍራንስ ናት። ፍራንስ ላይ ከስራ ጋር በተያያዘ በተለይ አንድ ካምፓኒ 20 እና ከዛ በላይ የሚሆኑ ሰራተኞች በስሩ ካሉት ከዛ ውስጥ 6 እና ከዛ በላይ የሚሆነው ሰው አካል ጉዳተኛ መሆን አለበት። ያ ካልሆነ ግን ህጉ ምን ያደርገዋል? እዛ ሀገር ላይ የሚገኙ ድርጅቶች በዚህ ልክ አካል ጉዳተኛን የማይቀጥሩ ከሆነ ወይም መቅጠር ካልቻሉ በአመት ናሽናል ፈንድ የሚባል አለ፣ የዲሴቢሊቲ ፈንድ ማለት ነው። ለዛ ገንዘብ ይከፍላሉ ማለት ነው። ያ ፈንድ ተጠራቅሞ ምንድነው የሚፈጥረው ወይም ምንድነው የሚያደርገው? ፕሮሞሽን ኦፍ ኢንክሉሲቭ ኤምፕሎይመንት አካታች የሆነ የስራ እድልን ለማስፈጸም ሀገሪቷ ታውሏለች ማለት ነው። ለምሳሌ አካል ጉዳተኞችን ታሰለጥናለች። ፍሬሽ ግራጁዌት የሆኑ አካል ጉዳተኞችን በተለያዩ ስራና ተያያዥ ጉዳዮች ላይ ስልጠና እንዲያገኙ ያደርጋሉ። ቅጥር ላይ ለካምፓኒዎች የተለያዩ አዌርነስን ለመስጠት የሚውል ገንዘብ ይሆናል ማለት ነው። ስለዚህ ይህንን ህግ በማይተገብሩ ድርጅቶች ላይ ለናሽናል ፈንዱ ግን በገንዘብ ኮንትሪቢዩት እንዲያደርጉ ይደረጋል ማለት ነው። አራተኛው ሀገር እንግዲህ ያስገረመችኝ ሀገር ሲንጋፖር ናት። ሲንጋፖር ላይ እንግዲህ እናንተም ሰምታችሁ ሊሆን ይችላል በዓለማችን ዩኒቨርሳል ዲዛይንን ኢምፕሊመንት አድርገው ከተሞቻቸውን ካሳደጉ ሀገሮች አንዷ ናትና በዚች ሀገር የትኛውም ህንፃ የትኛውም የመንግስት ሊሆን ይችላል ፕራይቬት አገልግሎት የሚሰጡ የጤና ተቋማት የትምህርት ተቋማት ሊሆን ይችላሉ ከመጀመሪያውኑ ሲሰሩ የዩኒቨርሳል ዲዛይንን ፕሪንሲፕል ከግምት ውስጥ አስገብተው ነው ማለት ነው። ይሄ ማለት ምንድነው? ለየትኛውም አካል ጉዳተኛ የሚገነቡት ህንፃ ተደራሽ ሆኖ መቅረብ አለበት ባይ ዲፎልት ማለት ነው። ልክ እንደኛ ሀገር እዚህ ከተገነባ በኋላ እዚህ ጋር ራምፕ የለውም፣ መወጣጫ ደረጃ የለውም፣ ተደራሽ የሆነ ቶይሌት የለውም፣ እንደዚህ የሚባል ነገር የለም። ከመጀመሪያው ህንፃዎች ሲገነቡ እነኚህን የዩኒቨርሳል ዲዛይን ፕሪንሲፕሎች እንደ አጠቃላይ ከግምት ውስጥ በማስገባት ስለሆነ ህንፃዎቹ ከተገነቡ በኋላ ለዚህ አካል ጉዳተኛ ይሆናል ለዚህኛው አይሆንም የሚባል ነገር አይመጣበትም ማለት ነው። እንደ አጠቃላይ የሲንጋፖርን ከተማ ካያችሁ ምንም አይነት የአክሰሲቢሊቲ ባሪየር አይታይባትም ማለት ነው። እንደውም ህጓ ላይ ምንድነው የተቀመጠው? ለህንፃዎች መወጣጫ ደረጃ መገንባት ኢሌጋል ነው የሚል
ነገር ሁሉ አስገብታለች ህጓ ላይ ማለት ነው። ስለዚህ የትኛውም ህንፃ ሲገነባ ደረጃ ፕሪፈር አይደረግም። በቃ ራምፕ ብቻ ነው የሚሰራው። ከዛ ውጪ ሌሎች የአክሰሲቢሊቲ ፊቸሮችንም የያዘ ነው ማለት ነው። ይሄ ማለት እንግዲህ ፊዚካል አክሰሲቢሊቲ ምናምን ብቻ አይደለም ከግምት ውስጥ የሚያስገባው። ለምሳሌ ለዓይነ ስውራን የሚያግዙ ምልክቶች ሊኖሩ ይችላሉ። ከአንዱ ክፍል ወደ ሌላ ክፍል ሲኬድ ከሊፍት ጋር በተያያዘ ሊሆን ይችላል። ኦዲዮ ይኖረዋል፣ ብሬል ይኖረዋል። እሱ እንኳን እዚህ ሀገር ላይ አለ። ግን እንዳጠቃላይ ማንኛውም አይነት ቢልዲንግ ሲገነባ ሁሉንም አይነት አካል ጉዳት ከግምት ውስጥ በማስገባት ስለሆነ በጣም በዚህ የምትታወቅ ሀገር ናት ማለት ነው፣ ሲንጋፖር የምትባለው ሀገር ማለት ነው። አምስተኛ ደግሞ ዩናይትድ ኪንግደም ናት። ይሄኛው በጣም ነው የገረመኝ በነገራችን ላይ። ለምን ምንድነው መሰላችሁ? ትኬት ጋር የተያያዘ ነው። ይሄ ትኬት ስላችሁ የአውሮፕላን ሳይሆን ሙዚቃ ኮንሰርት ሊሆን ይችላል፣ ቲያትር ሊሆን ይችላል፣ ፊልም ሊሆን ይችላል እና በምንገባበት ጊዜ ለምሳሌ አንዳንድ አካል ጉዳተኞች አሲስታንት ይፈልጋሉ። ለምሳሌ ዊልቸር ዩዘር ሊሆን ይችላል። አንዱ ሰው ጓደኛው ከኋላ እየገፋው ሊሆን ይችላል የሚመጣው ዊልቸርን አንቀሳቅሶ የመሄድ እንትን ካለበት ማለት ነው። ሁለተኛ ዓይነ ስውራን ሊሆን ይችላሉ፣ ጋይድ ይዘው ሊመጡ ይችላሉ እዛ ቲያትር ቤት ማለት ነው፣ ወይም ደግሞ ሲኒማ ቤት። ስለዚህ የሚከፍሉት የአንድ ሰው ነው ማለት ነው። ኖት ኦንሊ ሲኒማ ቤት፣ ኢቭን ባቡር ላይ ሌሎች የትራንስፖርት መስጫ አገልግሎቶች ላይ ሲመጡ አሲስታንታቸውን ይዘው የሚመጡ አካል ጉዳተኞች የአንድ ሰው ብቻ ነው የሚከፍሉት ማለት ነው። ኢማጂን እዚህ ሀገር አንድ ዓይነ ስውር ከጋይዱ ጋር መጥቶ ታክሲ ውስጥ ገብቶ ለረዳቱ አይ እሱ ረዳቴ ስለሆነ እኔ የአንድ ሰው ነው የምከፍለው፣ መጓዘው እኔ ብቻ ነኝ እንጂ እሱ የኔ አጓጓዥ ወይም አጋዥ ነው እንጂ መጓዝ ፈልገው አይደለም ምናምን ብላችሁ ለመከራከር ብታስቡ ዱላ ነው የምትቀምሱት። እና ኤኒዌይስ ይሄኛው ህግ በጣም ነው የገረመኝ ማለት ነውና ኢንግላንድ ውስጥ እንደዚህ አይነት ነገሮች ይደረጋሉ ማለት ነው። ስድስተኛው ሀገር ትንሽ ወጣ ያለ ህግ ያወጣችው ደግሞ ሀገር ትንሽ የገረመኝ ካናዳ ናት። ካናዳ ለሆም ሪኢኖቬሽን ወይም ደግሞ አክሰሲቢሊቲ ሞዲፊኬሽን ለአካል ጉዳተኞች ፈንድ ታደርጋለች። ይሄ ማለት ምን መሰላችሁ? ለምሳሌ ኢማጂን አንድ አካል ጉዳተኛ የሆነ ቤት ቢገዛና ያ ቤት ምናልባት ፊዚካል ዲስኤቢሊቲ ሆነ ዊልቸር ተጠቃሚ ሆኖ ያ ቤት ደግሞ ብዙ የአክሰሲቢሊቲ ፊቸሮች የሚጎለው ቢሆንና አማራጭ መወጣጫ ራምፖች የሌሉት ደግሞ ከዛ ውጪ አክሰሲብል ቶይሌት የሌለው እንደዚህ አይነት ነገሮች የሌለው ሊሆን ይችላል። ስለዚህ በዚህን ሰዓት እነኚህን ነገሮች አክሰሲቢሊቲ ሞዲፊኬሽን ወይም ደግሞ የተደራሽነት የማሻሻያ ስራ ለመስራት ራምፕ ለማስገባት ኦዲዮ ያለው ሊፍት ሊሆን ይችላል የሚፈልገው ኦዲዮ ያለው ሊፍት ለማስገባት ለእንደዚህ አይነትና ተያያዥ ወጪዎች የካናዳ መንግስት እስከ ብዙ $1000 ፈንድ ሊያደርግ ይችላል ማለት ነው። ለአንድ ካናዳዊ ሆኖ አካል ጉዳተኛ ለሆነ ሰው ቤቱ አክሰሰብል ላልሆነለት ሰው ማለት ነው። ሰባተኛው አሜሪካ ላይ ነው። አሜሪካ ላይ ብዙ ነገሮች አሉ፣ ግን ከዛ ውስጥ ካዩዋቸው ነገሮች ውስጥ አንድ አስገዳጅ ሁኔታ አይቻለሁ፣ በፍጹም የማይደራደሩበት ማለት ነው። ይሄ ማለት በአሜሪካን ውስጥ የሚገኙ የግልም ሊሆን ይችላል ወይ ደግሞ የመንግስትና መንግስታዊ ያልሆኑ ማንኛውም የቴሌቪዥን ጣቢያዎች የሚያስተላልፉትን ፕሮግራም ፐርፌክት በሆነ ካፕሽን ኦር ክሎዝድ ካፕሽን እንለዋለን በጽሁፍ ከታች ማስቀመጥ አለባቸው ማለት ነው። ይህ ማለት ያው ሁላችሁም እንደምታውቁት በዓለማችን የሚገኙ ትልልቅ አሜሪካን ውስጥ የሚገኙ የተለያዩ ጣቢያዎችን ካዩዋቸው እነ CNN እና ሌሎች ጣቢያዎች ማንኛውም ዜና በሚያቀርቡበት ሰዓት ከስር በካፕሽን ወይም በጽሁፍ እናየዋለን ማለት ነው። መስማት ለተሳናቸው በተለይ ደግሞ በጽሁፍ ዜናውን መረዳት ለሚችሉ ወይም ደግሞ ትራንስክሪፕሽኑን ማንበብ ለሚፈልጉ ሰዎች ተደራሽ እንዲሆን ያደርጋል ማለት ነው። ይህን ካላደረጉና ዜናዎቻቸው ላይ ካፕሽን የማይጠቀሙ ከሆነ ይሄም ተመሳሳይ ቅጣት በዛ ካምፓኒ ላይ እንዲመጣ ያደርጋል ማለት ነው። ስምንተኛው ህንዶች ያወጡት ነገር ነው። እንግዲህ እዚህ ሀገር ላይ አይነ ስውራን ካያችሁ አብዛኛው የአፍሪካ ሀገር ላይ ካያችሁ አይነ ስውራን ሲመርጡ ከሰው ጋር ይሄዱና ያረዳታቸው ነው የሚመርጥላቸው ማለት ነው። ወይም ደግሞ እንትና ላይ ያስገባ እንትና ላይ ምልክት አድርግልኝ ምናምን ብሎ ማለት ነው። ይሄ ደግሞ this part of privacy፣ ምክንያቱም አንተ የምትመርጠው ሰው ምርጫ ሴክሬት እንዲሆን የተደረገው ሲጀመር ሰዎች በነፃ የሚፈልጉትን ፓርቲ እንዲመርጡ ነው። አይነ ስውራን ግን ያው የሚመርጡትን ሰው ለሰው እየነገሩ ለአሲስታንታቸው እየነገሩ ነው እንግዲህ ሲመርጡ ያያችሁት ማለት ነው። ስለዚህ ኢንዲያንስ ግን ምን ያደርጋሉ? የሚመርጡበትን ወረቀት ፕሪንትድ ወይም ደግሞ በኖርማል ለሳይትድ የተዘጋጀውን ነገር በብሬል እንዲዘጋጅ ያደርጉና ከዛ ያ አይነ ስውር ደግሞ ያንን ብሬል ሳይን አይቶ እዛች ጋር የሆነች የሚለጥፋት ነገር አለ የሚፈልገው ፓርቲ ላይ ለማድረግ ማለት ነው። እኛ አሁን ኤክስ ምናምን እያደረግን አይደለም የምንመርጠው። ስለዚህ ለአይነ ስውራን መራጮችም ያንን ነገር የሚያደርጉበት ታክታይል በሆነ መንገድ የሚሰራ የራሳቸውን ቱል ዴቨሎፕ አድርገው የመረጡበትን ወረቀት ተደራሽ በሆነ ቦታ ላይ ኮሮጆ አለ። እዛው የምርጫ ኮሮጆ ላይ
በቀላሉ ያስገባል ማለት ነው። እነዚህ 8 ሀገሮች ገርመውኛል። እንግዲህ ለአካል ጉዳተኞች እስከየት ድረስ ደርሰው እንደዚህ አይነት ህጎችን እንዳወጡ ማለት ነውና እነዚህ ነገሮች እንግዲህ ካያችሁ 8ቱም ነገሮች እዚህ ሀገር ላይ ብናነሳቸው ኢትስ ፓርት ኦፍ ሌክዠሪ ይሆናል ማለት እንደ ቅንጦት የሚመስሉ ነገሮች ናቸው እንግዲህ እዚህ ሀገር ላይ ስናያቸው ማለት ነው። እዛ ሀገር ላይ ግን ያው ፓርት ኦፍ ሂውማን ራይትስ ወይም ደግሞ ፓርት ኦፍ ቤዚክ ኒድስ ናቸው ተብሎ የተቀመጡ ናቸው። ከነገርኳችሁ ከ8ቱ ሀገራት ውስጥ የትኛው ሀገር ህግ ገረማችሁ ወይም የትኛው ሰርቪስ ገረማችሁ? እስቲ በኮሜንት አሳውቁኝ። ሌሎችም እንደዚህ ያስገረሙኝ ነገሮች አሉ፣ በቀጣይ ቪዲዮ ምሰራላችሁ ይሆናል። ማይ ዌይን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ። ቻው